ማስጠበቅ መቻሉን ገለጸ። በአመልድ ኢትዮጵያና ኬር ኢትዮጵያ በመተባበር የሚተገበረው ፕሮጀክት የምዕራፍ 1 ማጠቃለያ ፕሮግራም ተካሂዷል። ትርንጎ ይርሳው አመልድ ኢትዮጵያ ከኬር ኢትዮጵያ ጋር በመተባበር ባለፉት 3 ዓመታት በሰሜን ተራሮች ብሔራዊ ፓርክ አይበገሬ የኑሮ ማሻሻያና ዘላቂ ስነ ምህዳር ፕሮጀክት ሲተገብር ቆይቷል። የፕሮጀክቱን አፈጻጸም ከባለድርሻ አካላት ጋር ገምግሟል። ፕሮጀክቱ ከኦስትሪያ የልማት ድርጅት በተገኘ 3.3 ሚሊዮን ዩሮ ለ164 ሺህ የህብረተሰብ ክፍሎች ድጋፍ ማድረጉን የኬር ኢትዮጵያ የፕሮጀክት ስራ አስኪያጅ ዶክተር አዱኛው ታደሰ ገልጸዋል። ወደ 164 ሺህ የሚደርሱ ማህበረሰቦች ላይ ድጋፍ ሲያደርግ ቆይቷል። የተፈጥሮ ሀብት ሳይት ላይ ስራ ላይ በ15 ተፋሰሶች ላይ ትልቅ የአፈርና ውሃ ጥበቃ ስራዎች እንደዚሁም ደግሞ የባዮሎጂካል ኮንዘርቬሽን ስራዎች ተሰርቷል። አይበገሬ የኑሮ ማሻሻያና ዘላቂ ስነ ምህዳር ፕሮጀክት የማህበረሰቡ ኑሮ በማሻሻልና የፓርኩንም ደህንነት በማስጠበቅ ውጤታማ ስራ መስራቱን የአመልድ ኢትዮጵያ ዋና ዳይሬክተር ዶክተር አለማየሁ ዋሴ ገልጸዋል። ምርጥ ዘር በመስጠት በትንሽ መሬት ብዙ እንዲያመርቱ መሬት የሌላቸው ደግሞ የተለያዩ ገቢ ማስገኛዎች እንዲሰሩ ለእንስሳቶቻቸው ጥሩ መኖ የሚያመርት ዝርያ በመስጠት ውሃ በአካባቢያቸው እንዲቀዱ ማድረግ ፓርክ ውስጥ ውሃ ፍለጋ እንዳይገቡ ማለት ነው ለማድረግ ነበር የተሞከረው። ባለፉት 5 ዓመታት በጣም ውጤታማ የሆነ የፓርኩን ደህንነት የሚያስጠብቅ የህዝቡንም ኑሮ ያሻሻለ ውጤት የተገኘበት ፕሮጀክት ነው። ፕሮጀክቱ በኢኮኖሚ ችግር ያለባቸውን ሴቶች፣ ወጣቶችና አካል ጉዳተኞችን ተጠቃሚ አድርጓል። አካባቢውን በዘላቂነት ሊያገግም የሚችልበት እድል ፈጥሯል ሲሉ የሰሜን ጎንደር ዞን አስተዳዳሪ ዲያቆን ሸጋውቤ ገልጸዋል። በዋነኛነት የኢኮኖሚ ችግር በመኖሩ ምክንያት ነው በዚህ ፓርክ ላይ ተጽዕኖ የሚያርፈው። ይህንን ተጽዕኖ ለመከላከል ደግሞ እነዚህ ታርጌት ግሩፖች ላይ ታርጌት አድርጎ መስራት የቻለ ፕሮጀክት ከመሆኑ ጋር ተያይዞ ሰዎቹን ኢኮኖሚካሊ ከመጥቀም ባሻገር የነዚህ ሰዎች በፓርኩ ላይ የሚያሳድሩትን ተጽዕኖ የመቀነስ እድሉ እጅግ በጣም ከፍተኛ የሆነበት ነባራዊ ሁኔታ አለ። ተጠቃሚ ከማድረግም ባሻገር አካባቢው በዘላቂነት ሊቀየር የሚችልበት ሀብት ሊፈጥር የሚችልበት የተፈጥሮ ሀብቱ ሊያገግም ሊሻሻል የሚችልበትን እድል ከመፍጠር አኳያ የተሰሩ ስራዎች እጅግ በጣም አበረታች ናቸው። ፕሮጀክቱ ባደረገላቸው የሙያና የግብዓት አቅርቦት ከችግር መውጣታቸውንና ራሳቸውን እንዲችሉ ማድረጉን የገለጹት ደግሞ የፕሮጀክቱ ተጠቃሚ አርሶ አደሮች ናቸው። ለዕለት ምግብ እንኳን ያጠረብኝ ጊዜ ነበረ። አሁን ግን ፕሮጀክት ያደረገልኝ አስተዋጽኦ አንደኛ ማቴሪያል፣ ሁለተኛ አስፈላጊውን ትምህርት እየሰጠ ችግኝ የግል ችግኝ ጣቢያ እንዳለማ አድርጓል። ዘሩን ሁሉን የተለያየ ድጋፍ አድርጎልኝ ያን አልምቼ ወደ 80 ምናምን ሺህ በመሸጥ በጎችም ገዝቻለሁ። ትልቅ ጫና ነበረና ምንም ስብሰባ ሲባል የታባ ደግሞ ስብሰባ ደግሞ ሴት ሊውል ነው የምንባል ምንም ለውጥ መውጫ ያለን እዛ የፕሮጀክት ከገባልን ግን ቁጠባ ብዙ ነገሮች ገበያ ሄደን የምናባክነው ነገሮች ከዛች እየቀነስን እያመጣን ያው ቁጠባ እንቆጥባለን። አይበገሬነት በአንድ ምሽት የሚመጣ ባለመሆኑ የህብረተሰቡ ኑሮ በማሻሻልና ቀጣይነት ያለው ስራ መስራት ይገባል ያሉት ደግሞ የኦስትሪያ የልማት ድርጅት ኃላፊ ሚካኤል ፊንክ ናቸው። አይበገሬነት በአጭር ጊዜ የሚመጣ አይደለም፣ ሂደት ነው። ተከታታይነት ያለው የተፋሰስ ልማት ስራ በመስራት የገበያ ትስስር በመፍጠር የማህበረሰቡን ኑሮ ማሻሻል ላይ በትኩረት መስራት ያስፈልጋል። የኦስትሪያ የልማት ድርጅትም ይህን ለመስራት ቁርጠኛ ነው። ፕሮጀክቱ በ4 ወረዳዎችና በ15 ቀበሌዎች እየተተገበረ የቆየ ሲሆን በቀጣይም 29 ቀበሌዎችን በማዕቀፍ ስራዎችን ለማስፋት መታቀዱ ተገልጿል።